መምህር እንደናት መንግስት ይባላለሁ። ተወልጄ ያደግኩት እዚሁ መተማ ነው። በ1964 ዓመተ ምህረት ትምህርት ቤቱ የተመሰረተ እኔ ደግሞ በ1989 ዓመተ ምህረት ከዚሁ ትምህርት ቤት አንደኛ ክፍል ጀምሬ ተምሬበታለሁ። አሁንም መምህር ሁኜ እገኛለሁ። ነገር ግን የገጠመን ፈተና ምን አለ? የትምህርት ቤቱ የክላስ ጥበት አለ። ከተፈናቃዮች ጋር ተያይዞ በ2014 ዓመተ ምህረት ክላስ ገንጥሎብን አንዳንድ አጋር ድርጅቶችና እንዲሁም በከተማ አስተዳደሩ ኬንዳ በመግዛት ያው ትምህርት ቤቱ እንዲሰራ ሆኗልኝ። ነገር ግን አሁንም በጣም ፈተና ላይ ያለን፣ ምክንያቱም የተማሪዎች ቁጥር በጣም ጨምሯልኝ። ከተፈናቃዮች ጋር ተያይዞ ልጆች መማር አልቻሉም። ምሳሌ 3 ቀን መጣው ከሆነ 2 ቀን ትምህርት ቤት ያቋርጣሉ። እንዲህ አይነት ነገሮች ስላሉ ቢያንስ የተቻላችሁን ለትምህርት ቤቱ እንትን ብትገጥሙ ደስ ይለናል። ያው እንደምታዩት ተማሪዎች አፈር ላይ ወይም ደግሞ ቦታው እያያችሁት ነው። በኬንዳ ነው። ተማሪዎች ሙቀት መቋቋም አልቻሉም። ከሚመጡት ይልቅ የማይመጡት ተማሪዎች ይበዛሉ። እንደምታዩት ቦታውም አፈራማ ነው። ለልጆች ምቹነት የለውም። ተማሪው ትምህርቱን ከመማር ይልቅ ሌላ ቦታ ላይ የመዋል አባዜ ይዘዋል። ስለዚህ ትውልድ ማፍራት ስላልቻልነ ቢያንስ ይሄንን አይታችሁ አንዳንድ የሚመለከታችሁ አካል እንዲሁም ኢትዮጵያውያን ለትምህርት ቤቱ እንድትደርሱለት ስንል ጥሪያችን እናስተላልፋለን።